ጥሩ ዜና አለኝ። ባለን ነገር ደስተኛ መሆን እንችላለን። ዘዴውም ትኩረታችንን ከምንፈልገው ነገር ላይ አንስተን ወዳለን ነገር ማዞር ነው። ራስህን እንዲህ ቢሆን ኖሮ እያልክ ስታገኘው የተሰጠን ነገሮች አስብና አመስግን። የምትፈልገው ነገር በራሱ ጊዜ ወደ አንተ ይመጣል። ሽንቁር ሚዲያ ይህ ጠቃሚና ህይወት ለዋጭ ምክሮችን የሚያገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ የምንለቃቸውን ቪዲዮዎች ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩን። እናመሰግናለን። ሽንቁር ሚዲያ ነገን ዛሬ። እቅድህ ቢለወጥም ተቀበለው። አንድ ነገር ለማድረግ ካቀድኩ ሐሳቤን ለውጬ እንደ ሁኔታው መሆን ያስቸግረኛል። ለአንድ እቅድ መሳካት ጽናት አስፈላጊ እንደሆነ አውቃለሁ። ነገር ግን ለውጥን መቀበል አለመቻልና ክርር ማለት ከፍተኛ ጫና ከመፍጠር ባሻገር ከሰዎች ጋር አለመግባባት ያስከትላል። ያቀድኩት ነገር ሲቀየር ምንድነው የማደርገው? ከስራ መልስ ስፖርት ቤት ሳልሄድ ስቀር ምን ይሰማኛል? እቅዶች በድንገት የሚቀየሩባቸው ስፍር ቁጥር የሌላቸው አጋጣሚዎች አሉ። ይሆናል ያልነው ነገር ሳይሆን ይቀራል። ሰዎች ለመስራት ቃል የገቡትን ነገር አይሰሩም። ካሰብነው በታች የሆነ ገንዘብ እናገኛለን። ሰዎች ሳይነግሩን ቀጠሮ ይሰርዛሉ። እንዲህ አይነት ሁኔታዎች ሲፈጠሩ ራሳችንን መጠየቅ የሚገባን ጥያቄ ዋናው ነገር ምንድነው የሚል መሆን አለበት። እቅድ ሲለወጥ መናደድ ተፈጥሯዊ እንደሆነ ራሳችንን ለማሳመን እንሞክር ይሆናል። ነገር ግን ቅድሚያ የምንሰጣቸውን ነገሮች መለየት አስፈላጊ ነው። ጥያቄ የሚሆነው ከእቅዴ ውልፍት አልልም ብሎ ያሰቡትን ማሳካት ወይስ ነገሮችን እንዳመጣጣቸው መቀበል የሚለው ነው። ሰላማዊ ሕይወት ለመምራት ግትር ከመሆን ይልቅ ነገሮችን እንዳመጣጣቸው የሚቀበል ሰው መሆን አለብን። በእርግጥ አንዳንድ ሁኔታዎች ላይ ስናቅድ ምናልባት ነገሮች በትንሹም ቢሆን ሊለወጡ ይችላሉ ብሎ መጠርጠር ጥሩ ነው። እንደዛ ብለን ካሰብን አይቀሬው ለውጥ ሲከሰት ብዙ አንናደድም። ነገሮችን እንዳመጣጣቸው ለመቀበል ስንዘጋጅ አስገራሚ ነገሮች መከሰት ይጀምራሉ። ውጤታማነታችን ሳይቀንስ ዘና ማለት እድላችን ግን ይጨምራል። ጭንቀታችን ስለሚቀንስ ውጤታማነታችን እንዲሁም ሊጨምር ይችላል። ነገሮች ሙሉ ለሙሉ እንዳቀድኩት ባይሄዱም አብዛኛው ግቦቹን እንደማሳካና አብዛኛውን ኃላፊነቶችን እንደምወጣ ማመን ጀመርኩ። እንደዛ ማድረግ ከጀመርኩ በኋላ ቀስ በቀስ በአካባቢ ያሉት ሰዎችም ዘና እያሉ መጡ። እቅዳቸው ላይ ትንሽ ለውጥ ቢኖር የዓለም መጨረሻ አይመስላቸውም። ስለምትፈልገው ነገር ሳይሆን ስላለ ነገር አስብ። ብዙ ሰዎች የሚጨነቁት ስላላቸው ነገር ሳይሆን ስለሚፈልጉት ነገር አብዝተው ሲያስቡ ነው። ፍላጎቶቻችን እየሰፉ ስለሚሄዱ ምንም ያህል ቢኖርን ህይወታችን እርካታ የለውም። ይህን አያ ሲኖረኝ እርካታን አገኛለሁ የምንል የምንመስለው። የተመኘነውን ካገኘን በኋላም አእምሯችን ይህን አያ ሲኖረኝ እርካታን አገኛለሁ የሚለውን አባባል ይደጋግመዋል። ይህንን ወይም ያንን እንፈልጋለን። የፈለግነውን ነገር ካላገኘን ስላላገኘነው ነገር እያሰብን ደስታችንን እንነጠቃለን። የፈለግነውን ስናገኝ ደግሞ ሌላ አዲስ ነገር ፍለጋ እንጀምራለን። የፈለግነውን ብናገኝም ደስታ ግን የለንም። ጥሩ ዜና አለኝ። ባለን ነገር ደስተኛ መሆን እንችላለን። ዘዴውም ትኩረታችንን ከምንፈልገው ነገር ላይ አንስተን ወዳለን ነገር ማዞር ነው። የትዳር ጓደኛ በትለውጣቸው ደስ የሚል ጸባዮቿ ላይ ከማተኮር ያላት መልካም ነገሮች ላይ ማተኮር፣ ደሞዝ ያነሰ ብለህ ከማዘን ስራ ስላለ መደሰት፣ ለእረፍት ሌላ ሀገር ብሄድ ብለህ ከመመኘት በአካባቢ ያሳለፍከውን ጥሩ ጊዜ ማሰብ፣ በቀጣይ ራስህን እንዲህ ቢሆን ኖሮ እያልክ ስታገኘው የተሰጠን ነገሮች አስብና አመስግን። የምትፈልገው ነገር በራሱ ጊዜ ወደ አንተ ይመጣል። የሚስት መልካም ነገሮች ላይ ትኩረት ስታደርግ የበለጠ መልካም ትሆንልሃለች። ስለ ራስህ ማማረር ትተህ ማመስገን ስትጀምር የበለጠ ውጤታማ ትሆንና የተሻለ ስራ ወይም እድገት ያጋጥመሃል። ሽርሽር ሌላ ቦታ ብሄድ ብለህ ከምትመኝ በአካባቢ ባሉ ነገሮች መዝናናት ስትጀምር የበለጠ ደስተኛ ትሆናለህ። የምትፈልገው ነገር ላይ ሳይሆን ያለ ነገር ላይ ለማተኮር ለራስህ ቃል ግባ። እንደዚያ ስታደርግ ህይወት ካለበት የተሻለ ይሆናል። ምናልባት በህይወትህ ለመጀመሪያ ጊዜ እርካታን ታጣጥም ይሆናል። አሉታዊ ሐሳቦችን ችላ ማለት ተለማመድ። አንድ ሰው በቀን ውስጥ በአማካይ 50 ሺህ ሐሳቦች ያስባል ተብሎ ይገመታል። 50 ሺህ ብዙ ነው፣ በጣም ብዙ ነው። ከ50 ሺህ ውስጥ የተወሰኑት ተገቢና አዎንታዊ ናቸው። የሚያሳዝነው ግን የተወሰኑት ደግሞ አሉታዊ መሆናቸው ነው። የፍርሃት፣ የጭንቀት፣ የንዴት፣
የጨለምተኝነት ሐሳቦች። ሰላማችንን የሚያደፈርሰው የእነዚህ አሉታዊ ሐሳቦች መምጣት ሳይሆን ሲመጣ የምናስተናግድበት መንገድ ነው። አሉታዊ ሐሳቦች ወደ አእምሯችን ሲመጡ ልናደርግ የምንችለው ሁለት ነገር ነው። አንደኛው ስለ አሉታዊ ሐሳቡ መመራመር፣ ማብሰልሰልና በጥልቀት ማሰብ ሲሆን ሁለተኛው ችላ ብሎ ትኩረት አለመስጠት ነው። ሁለተኛው መንገድ አሉታዊ ሐሳቦች እንዳይረብሹን ስለሚያደርግ ሰላማችን እንዳይደፈርስ ያደርጋል። ሐሳብ አዎንታዊም ሆነ አሉታዊ ሐሳብ ነው እስካልፈቀድንለት ድረስ ጉዳት አያስከትልም። ለምሳሌ ስለ ልጅነትህ እያሰብክ ቤተሰቦቼ እንደ ልብ እንዳልጫወት ከልክሎን ያሳደጉኝ የሚል ሐሳብ ቢመጣብህ አብዛኞቻችን እንደምናደርገው በይበልጥ ስለሱ ማሰብ ትጀምርና ስሜት ይረበሻል። በሮ ማለፍ የሚችለው ሐሳብ ቦታ ተሰጠውና አእምሮስ ጎጆ ይቀልሳል። ከዛ እየተከፋ ትመጣለህ። ነገር ግን ሐሳቡ እየሰፋ እንደሚሄድ አውቀህ ሳይገስፍ ችላ ብለህ ልታሳልፈው ትችላለህ። ይህ ማለት በልጅነት እንደ ልብ ተጫውተሃል ማለት አይደለም። ነገር ግን አሁን ላይ ትኩረት ማድረግ የምትፈልግበትን ሐሳብ ትመርጣለህ ማለት ነው። ዛሬ ጠዋት ወይም ቅድም ስላደረግከው ነገር የሚመጡ አሉታዊ ሐሳቦች ላይም ተመሳሳይ ዘዴ መጠቀም ትችላለህ። ወደ ስራ ስትሄድ ያጋጠመ ክርክር አልፏል። አሁን ሐሳቡ ብቻ ነው የቀረው። ስለሚቀጥለው ሳምንት፣ ስለሚቀጥለው ዓመት፣ ስለሚቀጥለው 10 ዓመት የሚመጡ አሉታዊ ሐሳቦችን ተመሳሳይ ዘዴ በመጠቀም ልታሳልፋቸው ትችላለህ። ስላለፈው ጊዜ የሚሆን ስለወደፊቱ የሚመጡትን አሉታዊ ሐሳቦች ችላ ማለት ስትለምድ ደስታን መጠበቅ ትችላለህ። ተረጋግተህ ስታስብ ማድረግ ያለብህ ነገር ግልጽ ይሆንልሃል። አሉታዊ ሐሳቦችን ችላ ማለት ልምምድ ይጠይቃል። የሚሰጥን ጥቅም ከተረዳ ልምምዱን ዛሬ መጀመር ትችላለህ። ባለህበት ደስተኛ ሁን። በሚያሳዝን ሁኔታ አብዛኞቻችን ደስተኛ ልንሆን የምንችልባቸውን አጋጣሚዎች ሌላ ጊዜ እያልን በተከታታይ እናሳልፋቸዋለን። ሆን ብለን ላለመደሰት መርጠን ሳይሆን የሆነ ቀን እደሰታለሁ ብለን ራሳችንን ስለምናሳምን ነው። ፈተና ሲያልቅ፣ ትምህርት ስጨርስ፣ ስራ ሳገኝ፣ የጀመርኩትን ስራ ስጨርስ እያልን ደስታችንን ለሌላ ጊዜ እናስተላልፋለን። ትዳር ከያዝኩ በኋላ፣ ልጅ ከወለድኩ በኋላ ቆይ ሌላ ልድገምና እንላለን። ከዚያ ልጆቼ ከፍ ይበሉና እንላለን። ከዚያ ቆይ ዩኒቨርሲቲ ሲገቡ እንላለን። መጀመሪያ ቤትና መኪና ይኖረኝና እንላለን። ደስተኝነታችንን ለሌላ ጊዜ የምናስተላልፍባቸው ምክንያቶች ዝርዝር እንዲህ እያለ ይቀጥላል። እኛ ከአንድ እቅድ ወደ ሌላ እቅድ የተሸጋገርን፣ ህይወት ግን ጉዞዋን ትቀጥላለች። በእውነታው ግን ለመደሰት ከአሁን የተሻለ ጊዜ የለም። አሁን ካልተደሰትን መቼ ልንደሰት ነው? ህይወት ሁሌም በፈተናዎች እንደተሞላች ነው። ስለዚህ ባለንበት ሁኔታ አሁን ለመደሰት መወሰን አለብን። በጣም ከምወዳቸው ጥቅሶች አንዱ የአልፍሬድ ዲ ሱዛ አንድ አባባል ነው። እንዲህ ይላል፣ ይህችን ነገር ልለፋትና ህይወቴን በትክክል መኖር እጀምራለሁ እላለሁ። ነገር ግን ሁሌ አዲስ ፈተና ይገጥመኛል። ሁሌ ያልጨረስኩት ስራ ይኖረኛል። ለመግዛት የሚፈልገው አዲስ ነገር ሁሌ አለ። በድጋሚ እነዚህን ሳልፍ ህይወቴን በትክክል መኖር እጀምራለሁ እላለሁ። በኋላ ሲገለጽልኝ ህይወቴ ለካ እነዚህ መሰናክሎችና ሂደቶች ናቸው። ይህ አባባል ደስታ ተጉዞ የሚደርሱበት ቦታ ሳይሆን ጉዞ እንደሆነ እንዳስታውስ ያግዘኛል። ደጋግመህ የምትለማመደውን ነገር እየሆንክ እንደምትመጣ አትዘንጋ። በተመስጦ አብሮት ላይ ለመድረስ ከሚያገለግሉ መሰረታዊ መንገዶች አንዱ ነገሮችን ደጋግሞ ማድረግ ነው። በሌላ አገላለጽ ደጋግመህ የምታደርገውን ነገር እየሆንክ ትመጣለህ። በህይወት ትንሽ ፈተና ሲያጋጥምህ ደግሞ መራራ የምትሆን ከሆነ ወይም ትችት ሲሰነዘርብህ የመልስ ምት የምትመልስ ከሆነ ወይም እኔ ያልኩት ብቻ ይሁን የምትል ከሆነ እነዚህ ነገሮች ቀስ በቀስ ይደጋገሙና የህይወት አካል ይሆናሉ። ከዚያ በለጠ ትበሳጫለህ። የምትበሳጨውም በልምምድ ብዛት ብስጭት የህይወት አካል ስለሆነ ሊሆን ይችላል። በተመሳሳይ መልኩ መልካምነት፣ እርጋታ፣ ትህትናና ርህራሄን ከደጋገምካቸው የህይወት አካል እየሆኑ ደስተኛ እየሆንክ ትመጣለህ። ደጋግመህ የምታደርገው ነገር የህይወት አካል የሚሆን ከሆነ የምትለማመደውን ነገር መምረጥ ያስፈልጋል ማለት ነው። ይሁን እንጂ ነገሮችን ሁሉ ለማሻሻል በሚል ህይወትህን ወደ ትልቅ የልምምድ ሜዳ መለወጥ የለብህም። በጣም ሳታካብድ የምታደርጋቸውን ነገሮች ማስተዋል በቂ ነው። ብዙ ጊዜም በምን ታሳልፋለህ?
ትኩረትህ ምን አይነት ነገሮች ላይ ነው? የምታደርጋቸው ነገሮች ከግብ ጋር ይጣጣማሉ? የምትሄድበት መንገድ ጎዳና የምትፈልግበት ቦታ ያደርሳል? እነዚህና መሰል ጥያቄዎችን ራስን እየጠየቅ እውነተኛ መልስ ከሰጠ የሚጠቅምህንና የሚጎዳን ነገር በቀላሉ መለየት ትችላለህ። የራሴ ጊዜ ቢኖረኝ ደስ ይለኛል ወይም ስፖርት መስራት አለብኝ እያልክ ነገር ግን ለራሴ የሚሆን ጊዜ ሳይኖር ስፖርትም ሳትሰራ ልትቀር ትችላለህ። የሚያሳዝነው ግን ብዙ ሰዎች ፌስቡክ መጠቀም ወይም የማይፈልጉትን የቲቪ ፕሮግራም እያዩ ብዙ ሰዓት ያጠፋሉ። ደጋግመህ የምታደርገው ነገር ማንነት እየሆነ እንደሚመጣ ስትገነዘብ የምታደርጋቸውን ነገሮች በጥንቃቄ መመርጥ ትጀምራለህ።